ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ። በዓል እንዴት አለፈ? አሸንዳ በዓል እንዴት ነበር? እኔ ከእግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ ይዤ የመጣሁት ቃሪያ አሰራር ወይም ደግሞ ፍልፍል ሐር፣ በአረብኛ ፍልፍል ሐር ነው የሚባለው። ፍልፍል ሐር አሰራር ነው ይዤ የመጣሁት። እስኪ እንከታተል። እንደዚህ አንዳንድ ጊዜ ፍልፍል ያስፈልገናል እና አንዳንዴ በቤታችን እንደዚህ ሰርተን ለምግብ መጠቀም እንችላለን ማለት ነው። አረቦችን እንኳ በጣም ነው የሚወዱት ይሄን ቃሪያ ማለት ነው። ከሩዝ ጋር ስለሚበሉት የሆነ ምግብም ሊሆን ይችላል። ምክንያቱም ፍሪጅ ላይ ስለሚቀመጥ እና እዚህ ጋር ዘይት አለኝ። የሚያስፈልጉን ነገሮች ደግሞ ማጂ፣ ሰልሳ፣ ዘይት ነው ማለት ነው። ከፈለጋችሁ ነጭ ሽንኩርት መጠቀም ትችላላችሁ ውዶችዬ። እዚህ ጋር ዘይት አድርጌያለሁ፣ ከዛ ሰልሳ አድርጌያለሁ። ነጭ ሽንኩርት ደግሞ ከፈለጋችሁ መጠቀም ትችላላችሁ፣ ችግር የለውም። ከዛ እንደዚህ አድርጌ የማሰልኩት ነኝ። እንደዚህ አድርጌ እያማሰልኩት ነኝ። ዘይቱና ሳልሳ ማለት ነው። ከዛ ማጅ አርግበታለሁ ውድ ቤተሰቦቼ፣ ማጅ አርግበታለሁ። አንድ ካርቶን ማጂ ነው የተጠቀምኩት እኔ። እናንተ እንደ ፍልፍላችሁ ብዙ ፍልፍል የምትሰሩ ከሆነ እንደፈለጋችሁ መጠቀም ትችላላችሁ ውዶቼ። ፍልፍሉ ደግሞ አዘጋጅቼዋለሁ የተፈጨሁትና መጀመሪያ፣ ከዛ ምንም ነገር አላደረኩበትም። አጣጥቤ ፈጨሁት። ከዛ በኋላ ሳህን ላይ አድርጌዋለሁ። እኔ ምንም ነገር አላረኩበትም። ከፈለጋችሁም ጢማጦም ማድረግ ትችላላችሁ። እኔ ግን ምንም አላደረኩበትም። የሚያቃጥል ስለምንፈልግ እኛ ቃሪያውን ጢማጦም አላደረኩበትም እላችኋለሁ። እዚህ ጋር ዘይትና ማጂ ሳልሳ ነው ያለው። እያበሰልኩት ነኝ አሁን እና ከየሆነ ምግብ ጋር ስለሚበላ እንደዚህ አድርጋችሁ በቤታችሁ ሰርታችሁ መብላት ትችላላችሁ ውድ ቤተሰቦቼ። እንደዚህ ስናየው ራሱ ወጥ ይመስላል አይደል? እኔ እንኳን አሁን ነው ቃሪያ የምወደው እንጂ ልጅ ያለሁት ጊዜ፣ ትንሽ ልጅ ያለሁት ጊዜ ምንም ቃሪያ አልወድም ነበርኩ በጭራሽ ማለት ነው። በዓል ሲሆን ራሱ በርበሬ ልበላ አልችልም። የሀገራችን በርበሬ ደግሞ አሪፍ ነበር፣ ምክንያቱም አያቃጥልም። ግን አሁን ግን በቃ ያለ ቃሪያ ምግብ መብላት አልችልም። ለዛ ነው እኔ ሁሌ ቃሪያ የምሰራ። አሁን የተፈጨ ቃሪያውን አርጌበታለሁ። እኔ 2 ሳህን ቃሪያ ነው የተጠቀምኩት። ከዛ እንደዚህ አርጌበታለሁ ወደ ሳልሳው ማለት ነው። አሁን እንደዚህ አርጌዋለሁ። ከዛ ብዙ እሳት ሳይሆን ቀንሰን እንደዚህ፣ ክዳንም ራሱ አያስፈልገውም ለድስቱ ማለት ነው። እንደዚህ ክፍት አድርገን እሳቱ ቅንስ አድርገን እንደዚህ ማማሰል ብቻ ማለት ነው። ከዛ እንደዚህ አድርገን እያማሰልን ከዛ እንደዚህ ትንሽ በሰል ሲልልን ከለር ሲቀይር ደግሞ ቀዝቀዝ እስከሚል እንተወዋለን ማለት ነው። ምክንያቱም ሳይቀዘቅዝ ፍሪጅ ውስጥ ማስቀመጥ የለብንም እላቸዋለሁ ውዶችዬ። ከዛ ከቀዘቀዘ በኋላ ወደ ፍሪጅ ማስቀመጥ ነው። ከዛ በፈለግንበት ሰዓትን መጠቀም እንችላለን ማለት ነው። በጣም ቀላል ነው፣ ሰዓትም አይወስድብንም። ዋናው ቃሪያውን መፍጨት እና ከዛ በኋላ እንደዚህ አድርገን ሰርተን
ማስቀመጥ እንችላለን። ለበዓልም ሲሆን አንዳንድ ጊዜ አረቦችም እንደዚህ በጣም ነው የሚወዱት ቃሪያ እና እንደዚህ እያደረጋችሁ እየሰራችሁ አሁን እሳቱ ጠፍተዋል፣ ምክንያቱም እንዲቀዘቅዝልን እፈልጋለሁ። ከቀዘቀዘ በኋላ ወደ የፈለጋችሁ ማስቀመጫ አድርጋችሁ ማስቀመጥ ትችላላችሁ። እኔ ፕላስቲክ ነው የተጠቀምኩት እንደዚህ አይነት ማለት ነው። እና እንደዚህ አድርጋችሁ ሰርታችሁ በቤታችሁ እንደዚህ ብሎላችኋለሁ። ውድ ቤተሰቦቼ ለሁላችሁም አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ። እስከ በሌላ ቪዲዮ መጣ። በያላችሁበት ሰላማችሁ ይብዛልኝ። አመሰግናለሁ ውዶችዬ። ቴንኪው ለሁላችሁም። ላይክ ሸር ሰብስክራይብ ያደርጋችሁ የምታበረታቱኝ እወዳችኋለሁ። ላይክ ሸር ሰብስክራይብ ደግሞ አድርጉልኝ። አዲስ ሰዎች ደግሞ አመሰግናለሁ።